በረከት ይባላል። የድሃ ልጅ ነው። ሊስትሮ እየሰራ ታናሽ ወንድሙና እሱን ያስተዳድራል። በስራው በጣም ጎበዝና ታታሪ ልጅ ነው። ኩኩሻ ይባላል። የበረከት ታናሽ ወንድም ነው። ኩኩሻ በትምህርቱ በጣም ጎበዝ ልጅ ነው። በረከትን ለማገዝ ከትምህርት ቤት እየቀረ አንዳንዴ ስራ ይሰራል። መሲ ትባላለች። ከሰፈራቸው አሉ ከሚባሉ የሀብታም ልጆች አንዷ ናት። ይሄ ደግሞ ኬባ ነገሮችን በሙሉ በገንዘብ መግዛት የሚችል ይመስለዋል። ራሄል ትባላለች። የመሲ የቅርብ ጓደኛ ስትሆን መሲ ራሄልን ከራሷ በላይ ታምናታለች። እና ስንት ሰዓት ነው? ወንድሜ ተነስ ተነስ። ምንድነው? ተነስ። ምንድነው? ተነስ። ምን ሆነ ነው? ተነስ እንጂ እስካሁን ምንድነው? ሰዓቱን ግን አይተዋል? ሰዓት? ስንት ሰዓት ነው? 3 ሰዓት። ኪዳነ ምሕረት እናቴ የምልሽን በሙሉ ስለምታረግልኝ አመሰግንሻለሁ። በሰላም እንዳሳደርሽ በሰላም አውይን። ወንድሜን ከክፉ ነገር ሁሉ ጠብቂልኝ። አምላኬ ሆይ ብዙ ነገር ያስፈልገናል። ነገር ግን እኛ ያሰብነውን ሳይሆን አንተ ያሰብከውን አድርግልን። ይሄው ኩኩሻ ያንን ነው የምፈልግ። ምን ሆነ ነው? ያንን ነው የምፈልግ። እኔ የውሃ ዳቦ እኮ አይመቸኝም። ባለፈው ስራ በነበረ ጊዜ 2 ዳቦ ገዝተን አልበላንም? እንደዛ አይደለም ኩኩሻ። አሁን ስራ ስለሌለ ነው። እሺ በቃ አብረን እንብላ። ኩኩሻ አቤት። ክላስ እንዳትቀርሽ ነግሬሃለሁ ኩኩሻ። እሺ። በኋላ ደግሞ ምሳ ሰዓት ላይ ስራ ቦታ ና። እሺ። ተነስና ለውሻ ዳቦ አምጣላት ከኑሩ። ሰላም ዋለልኝ ኩኩሻ። ውበትና ጸባይ ተደምሮ
ሲሰማ ፈውሳለው ድምፅሽ አብሮ ልብሽ ንጹህ እንደርግ መልከ መልካም ዛሬ ተለይተሽ አማርሽ በጣም አምሮብሻል አምሮብሻል ሰላም ሰላም ስራ እንዴት ነው ታዲያ? ስራ ምንም አይልም እግዚአብሔር ይመስገን። ሰሞኑን ጾም ስለሆነ ትንሽ ጠፋ ብሏል እንጂ አሪፍ ነው። ምንም አይልም እየሰራን ነው እግዚአብሔር ይመስገን። ጫማዬ ግን ቆሽሾ? አይ አልቆሽሽም፣ ንጹህ ነች። ወንድሜ ዳቦ ግዛልኝ። አረ ኩኩሻ አንተ ሁሉ ነገር እያወቅህ አይደል? በጣም እርቦኛል። አረ ኩኩሻ አታስጨንቀኝ። በዛ ላይ የቤት ኪራይ ደርሷል። በዚህ ላይ ደግሞ ቀለም ምናምን ነገር አልገዙም። ተው ወንድሜ ተረዳኝ። ኩኩሻ የልቴር ነው። ሸቀል አድርጌ ልምጣ። አረ ኩኩሻ አንተ ትምህርትን መጨረስ አለብህ። እኔ ትምህርቴን 4ኛ ክፍል ላይ አቋርጬ አይደል እንደዚህ ስራ ላይ ሁኜ ምን ተጠቀምኩ? እኔ ተምሬ ቢሆን ኑሮ የተሻለ ቦታ ደርስ፣ አንተንም የተሻለ ቦታ ደርስ ነበር አይደል? በቃ እንደዚህ ነገር ማሰብ የለብህም። እሺ በቃ እኔ ተፍ ብዬ እመጣለሁ። መጽሐፍ ዘጠብቀኝ፣ የትም ብዬ እመጣለሁ። ሂድ አሁን ቤቢ እንካ ይሄን። እንዴ እንዳትሰጪው፣ እንዳትቀበል። ለምን ትሰጪዋለሽ? ቤት ሂድና ጠብቀኝ። ኩኩሻ ምን እግርና አሰማም። ሂድ ወደ ቤት። እንዴ ምን ችግር አለው? ህፃን ልጅ ስለሆነ የሰጠሽውን የሚቀበል ከሆነ እና ታዲያ እርቦት አይደል እንዴ? ይኸውልሽ የሰጠሽውን የሚቀበል ከሆነ ገንዘብ በቀላል መንገድ የሚመጣ ይመስላል። እንዴ እንዴት? ምን መሰልሽ፣ ነገ ከነገ ወዲያ እኔ አብሬ ላኖር ይችላል። በዛ ሰዓት ከመስራት ይልቅ መለመንን ምርጫ ያደርጋል። አቤት ምን አይነት ቀና አስተሳሰብ ነው ያለው። ጨርስሻል። እኔት ለሌላ ጊዜ አትጥፊሽ። አመሰግናለሁ። እሺ ይሄው ሂሳብ። አመሰግናለሁ። እህት አቤት ምንድን ነው? ይሄ ሁሉ ለአንዳንድ ነገር ይሆናል። አመሰግናለሁ። ችግር የለውም። ለአንዳንድ ነገር ይሆናል እኮ። እኔ የለፈውበትን ነው ማግኘት የምፈልገው። እሺ ስንት ነው? 10 ብር ብቻ። አቢ እኔ ነው አቢ ስራ ትሰራለህ? ና ና እናት ይያዛል። ዞር በል። ምን ልትይዘው ነው ሌባ? ሄሎ ወይ ኬባዬ አለውልክ። አሁን ወደ ሱቅ እየወጣሁ ነው። በቃ እሺ ስጨርስ እደውልልሃለሁ። እሺ ኬባዬ። ሄሎ ኬባ ጋር ደርሻለሁ። አልደወልኩላትም። አንተ ጋር ሆኜ እደውልላታለሁ። ኧረ ችግር የለም ትመጣለች። ሄሎ መሲ እንዴት ነሽ? ደህና ነኝ ጓደኛ። አንቺ እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና። ክላስ አልሄድሽም እንዴ? አልሄድኩም መሲ። አንቺ የት ነሽ ነው? እኔ እንኳን ቤት ነኝ። ላገኝሽ ፈልጌ ነበር። አትመጪም? ክላስ አልሄድሽም እንዴ? አልሄድኩም። ስሚኝማ ውዴ፣ የሆነ ነገር ልነግርሽ ብዬ ነው። እሺ ንገሪኝ ውዴ። በስልክ አይደለም በአካል ነው የምነግርሽ። ምንድነው? አጓጓሽኝ እኮ። ስንገናኝ እነግርሻለሁ። እሺ መጣሁ፣ ግን ትንሽ አስቆይሻለሁ። እሺ አዲስ የተከፈተ መዝናኛ ቦታ ጋር እጠብቅሻለሁ።
ሰው እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ ይመስገን ፈጣሪ። ዋው ደግሞ አምሮብሃል። አመሰግናለሁ የኔ ቆንጆ። ሶሪ ያስጠበቅኩሽ አይደል? ትንሽ ነው የቆየኸው። ሰላም ነው? ሶሪ በጣም መኪናዬ እኮ ጋራጅ ገብታ ነው ዘገየሁት። እና ተስተካከለ? አይ አልተስተካከለም። ቅድም ሩቅ ቦታ ነኝ ብላኝ ስለነበር ነው። ዋናው መምጣት ነው። እና ለመሲ ደወልሽላት? አዎ ደውዬላታለሁ፣ እየመጣች ነው። እሺ እና ክላስ እንዴት ነው? ምንም አይልም። አንተ ጋር ስራ እንዴት ነው? ስራ ትንሽ አድካሚ ነው። ምን ነው? ጅቡቲ ጠረፍ ላይ አንድ መኪና ተይዛብኝ እሷን ለማስጨረስ ደከም። ኦ ጅቡቲ ላይ? አዎ ምን ነው? አይ ምንም። ኬባዬ ጸውሬ ተልከሰከሰ አይደለ? አሚ ብርልስ። ኦኬ ብር ፈልገሽ ነው? እኔ እሰጥሻለሁ። እሺ ደስ ይለኛል። ብቻ አንቺ መሲን የኔ ያርግልኝ እንጂ ፈለግሽውን አደርግልሻለሁ። አረ እንዳታስብ፣ እኔ ያልኳትን ነው የምታደርገው። እሺ ጥሩ። እና ደግሞ ኬባ ባለፈው ያየኋት ቀሚስ ልገዛት ብዬ ይሄው በዚህ ጨምረሽ ግዢ። ቴንክ ዩ ኬባዬ። ሳቂ ግን ላንተስ ሁሉም ብር እኮ ነው የሰጠኝ። ችግር የለም ያልሽ፣ እኔ ቴም ስላስኩ ይዤ እወጣለሁ። ኦኬ እሺ። መሲ መጣች። አትቸኩል፣ ያንተ አረጋታለሁ። አሁን በል ሂድ። ሰላም፣ እንዴት ነሽልኝ ውዴ? ደህና ነኝ። እንዴት ነሽልኝ ጓደኛዬ? ደህና ነሽ? ክላስ እንዴት ነው? አሪፍ ነው፣ ምንም አይልም። አንቺ ጋዝ? ጥሩ ነው። ብታይ እረፍት የለም። አረ አስረሳሽኝ እኮ። በይ እንዴት ትንሽ የቀረሽኝ ለምንድን ነው? ተረጋጊ እንጂ። እያወቅሽ ሆዴን እንደሚቆርጠኝ እኔ ያልናፈኩሽም ማለት ነው? ወይ የኔ ውድ በጣም ነው የናፈቅሽኝ እንጂ። ወሬኛ እኔ ነኝ የምናፍቅሽ። ምን አልሽኝ? ተጠፋፋ መስዬ። ምን ባክሽ አልመቻች ብሎኝ ነው። ለምን ታረሳሽኛለሽ? ንገሪኝ እንጂ። ኮኮ እሺ እንሂድ፣ ወክ እያደረግን እነግርሻለሁ። መቼ ነው ታዲያ ፈተና የምትጨርሱ? ከ3 ቀን በኋላ እንጀምራለን። በዚህ ሳምንት እንጨርሳለን። በኋላ ልብስ እንድታጋዥኝ። እሺ አጋዛሻለሁ ውዴ። በአሁን ንገሪ። እንቀመጥ። እሺ ባለፈው ደስ ይላል ያልኩሽ ልጅ እኮ ስልኬን ከየት እንዳገኘው አላውቅም። አወራኝ። አቀልጃ የምር ወይኔ ደስ ይላል በጣም። የምር ከሆነ በጣም ደስ የሚለው እና እንደዚህ ያጓጓሽኝ ምን አለ ቀድመሽ ብትነግሪኝ ማለት ደስ ይላል። እስኪ ፎቶውን አሳይ። እኔ አላምንም። ሪች ኦኬ። ደህና ነሽ ሪች? ደህና ነኝ። እንዴት ነህ ኬባ? በለው ከስንት ጊዜ በኋላ ተገናኘ? ቢያንስ 6 ዓመት አይሆነንም? በጣም ረጅም ጊዜ ነው። ተዋወቃት፣ ጓደኛዬ ናት። ይቅርታ የልጅነት ጓደኛዬን ሳገኝ ሰው እንዳለ ረሳው። ኧረ ችግር የለም። ኬባ እባላለሁ። መሲ እባላለሁ። እና መቼ መጣ ነው? ትናንት ነው የገባሁት። ኦ በጣም የሚገርም ነው። ቁጭ ብለን እናውራ። ለምን ሻይ ቡና እያልን አንጫወት? ደስ ይለናል። አይ እኔ ቤት መሄድ አለብኝ። ብዙ አትቆዩም? አይ ችግር የለም እንሂድ። አይ እኔ ይቅርብኝ። በእናትሽ ውዴ ለእኔ ስትይ። እሺ በቃ እና እንዴት ነው እየተማርሽ ነው? አዎ እንደ ድሮ ጎበዝ ባልሆንም እሺ ቆንጆ አውሪ እንጂ። ትንሽ አይናፋር ናት።
ና ምን ይምጣ? እና አሁን ነው ምሳ ይበላ። እኔም አሁን ነው የበላሁት። አረ የሆነ ነገር ተጠቀሙ። በቃ ለኔ ሻይ ይሁንልኝ። አይ ምሳ ስለበላን ለኔ ሻይ ይሻላል። ኦኬ ለኔ ቡና። እና የት ነበር የነበርከው? ዱባይ ለቫኬሽን ነው የነበርኩ። ኦ ደስ ይላል። እኔ ምልክይባ ወይ ሪቾ ከዱባይ ምን አመጣህልኝ? ይቅርታ አግኝሻለሁ ብዬ አላሰብኩም። ምንም አላመጣሁልሽ። ባይሆን ከዚህ የምትፈልጊውን ገዛልሻለሁ። አመሰግናለሁ ኬባይ። ይቅርታ ስልክ ተደወለብኝ። የት ነው የምትማሪው? ባህር ዳር ዩኒቨርሲቲ። ሪች ቆየች አይደል? ልደውልላት። ሄላ የት ሄደሽ ነው? ቆየሽ እኮ። ይቅርታ ቤት ስልክ ተደውሎልኝ ነው። እና አሁን የት ነሽ? ቤት ሂጃለሁ። ያምሻል እንዴ? እንዴት ከማለቀው ሰው ጋር ትተሽኝ ትሄጃለሽ? ተረጋጊ መስዬ። ራሄል ግን ያምሻል እንዴ? ምን አይነት ሰው ነሽ? ይቅርታ መሄድ አለብኝ። ቆይ እንጂ ቤኪ መሲ ደህና ነሽ? እንዴት አደርክ? አለሁ እግዚአብሔር ይመስገን። ቤተክርስቲያን ደርሼ እስከመመጣ ይቺን ጠብልኝ። እሺ ተነስ ተነስ ተነስ። ወያለችው እንዴት ነሽ? አይ ውዴ አላኮረፍኩሽም። እንወጣለን በቃ ከሰዓት ደውይልኝ። እኔም ራሱ ፈልጌሽ ነበር፣ ማማክርሽ ነገር አለ። እሺ በቃ አልኩ። ቻው።
ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ የኔ ቆንጆ? አለሁልሽ። ዛሬ የምታማርጪ ልብስ ቆንጆ ሆነ ነው። እሺ ችግር የለውም። ደንበኛ አለኝ። እንደወደድኩት በጣም ቆንጆ ልብስ ነው። በዛ ላይ በጣም አምሮብሻል። ወይኔ ታድዬ አመሰግናለሁ ጓደኛዬ። እኔ የምልሽ ጓደኛዬ፣ ወይ ውዴ፣ ላማክርሽ ያለኝ ብለሽ ነበር። አዎ ብዬሽ ነበር። እና ታዲያ ንገሪኝ። ምን መሰለሽ ውዴ፣ የሆነ ልጅ። እንዴ መሲ ምን ሆነሽ ነው? አይ ምንም አልሆንኩም። እና ንገሪኝ። የሆነ ልጅ ብለሽ እኮ አስደነገጥሽኝ። በቃ እሱን ታዩና አንድ ጥያቄ ልጠይቅሽ። ሆ በይሽ ጠይቂ። ፍቅር ሲይዝ እንዴት ነው? አንቺ የምርሽን ነው? አዎ ማወቅ ፈልጌ ነው። ንገሪኝ። ከማን ነው ፍቅር የያዘሽ? ጓደኛዬ። ግን ለምን ትቀልጅብኛለሽ? ውይ አልቀለድኩብሽም እኮ። እኔ እኮ አንቺ ፍቅረኛ ስለነበረሽ ነው የጠየኩሽ። እሱ ልክ ነው። እንዲሁ ገርመሽ ነው እንጂ። እሺ ንገሪ። ፍቅር ማለት አንዳንዴ የስቃይ ደስታ ነው። የስቃይ ደስታ ነው? ምን ማለትሽ ነው? ይኸውልሽ መስዬ፣ ፍቅር ማለት ከራስ በላይ ለሌላ ሰው መኖር ነው። ሌላው ሌላ ጊዜ እነግርሻለሁ። አመሰግናለሁ ጓደኛዬ። ግን ፍቅር ሲይዝ እንዴት ነው? ለምሳሌ ስለዛ ሰው በተደጋጋሚ ማሰብ። መሲ ወይ የት ሄድሽ? የትም ያዳመጥኩሽ ነው። አይ አይመስለኝም። የሆነ ነገርማ ተፈጥሯል እኔ የማላውቀው። አረ ምንም የለም። በወደ ቤት እንሂድ። ጭራሽ ዛሬ ሳር ላይ ውል ቅርቅር አለኝ እኮ። ይቺ ልጅ የደበቀችኝ እኔ የማላውቀው ሚስጥር አለ። ቤኪንግን ወደድኩት ማለት ነው? ቆይ ሁሉንም ነገር እደርስበታለሁ።
ኩኩሻ ይሄን ነገር ተው ስላልሰማኝ ያልከው ቤተክርስቲያን ነው ያለ ነው እንደዚህ አይደረግም እሺ አሁን እየነገርኩህ አይደል እንደሱ አታርግ አይደረግም እሺ ጸሎት አድርገህ ጨረስክ ና እዛ ጋር እንቀመጥ ወንድሜ አቤት ኩኩሽ ምን ብለህ ጸለይክ እንዴ ጸሎት እኮ አይነገርም በእናትህ ንገረኝ እኔም የጸለይኩት ወንድሜን ትምህርት ላይ ጎበዝ አድርግልኝ ብዬ ፈጣሪ ለመንኩት ወንድሜ እናትና አባቴ የሰጡኝ የህይወት ትልቁ ስጦታ ነው ማደግ ካንተ ጋር ባይሆን ኑሮ ልጅነት እንዴት አሰልች ይሆን ነበር የመጀመሪያ ጓደኛዬ ሁለተኛ አባቴ የሁል ጊዜ ወዳጄ አቢ አቤት ምንድነው ምግብ ነው ገዝተኸው ነው አይ አይደለም እና መሲ ትባላለች አልፎ አልፎ ምግብ ትሰጠኛለች እንዴት የት ታውቃለች ይቅርታ መሄድ አለብኝ ወንድሜ እየጠበቀኝ ነው አልገባኝም ወንድሜ ነው ያለ መከተል አለብኝ ኩኩሻ የጠፍተህ ነው አዲስ ከተከፈተው ካፌ ምግብ ላመጣ ሂጅ ብር የታመጣህ ነው ትልቅ ሴትዮ ናቸው ዕቃ ይዘው ስለነበረ አገዝኳቸው እሺ ከዛማ ስለኔ ሲጠይቁኝ ነገርኳቸው እኔ እናንተ ብቻ እንደምንኖር እና ምን አወሩህ አንዳንዴ እየመጣ ምግብ ሰዳለች ያው አንዳንዴ ስራ ሲጠፋ ከምንጨናነቅ ብዬ ነው አሃ እውነታው ከዚህ ነው ያለው እየሸተተኝ ነው ሄሎ መሲ እንዴት ነሽልኝ ደህና ነኝ እግዚአብሔር ይመስገን ነገ እንገናኝ ውዴ ይቅርታ ውዴ ነገር ግን አልችልም ሁሌ ደውዬ እንገናኝ ስልሽ እንደዚህ ብለሽኝ አታውቂም ውዴ ስለማልችል ነው እሺ ምክንያትሽን ንገሪኝ ከቤት መውጣት አልችልም ይሄ ምክንያት ነው ግን ጤነኛ ነሽ ጸባይሽ ተቀይሯል በቃ ቻው ሌላ ጊዜ እንደዋወል ሄሎ ጭራሽ ዘጋሽብኝ ቆይ የደበቀችኝን ጉድማ እደርስበታለሁ አቤት ማን ነው ምን ሆነሽ ነው ስደውልሽ ስልክ ማታነሺው
እሺ ስላልተመቸኝ እኮ ነው እንዴ። እኔ ደውዬልሽ ነው አይመቸኝም የምትይ? ምን ላድርግ? አልመቻችልኝ ብሎ እኮ ነው። ያው ታውቂያለሽ ከክላስ ስራ ምናምን አልመቻችልኝ ብሎ ነው። ራሱ ለወጣ ስለመጣሽ ደግሞ ዛልሽ ስሮ ጋር ግራ ብዝተሻል። በሰላም ማለትማ ሁሌም በቀን እየመጣ ካንቺ ምግብ የሚወስደው ቆይ ምንድን ነው? ማን ምን የምን ስለምን ልጅ ነው የምታወሪው? የምን ምግብ ነው? ኧረ መሲ ከኔ ከጓደኛሽ የደበቅሽኝ ባልሆነ ከኔ ነገር የለም። እውነት ምንም የደበቅኩሽ ነገር የለም። መስሎሽ ነው ሲጀመር። እውነት ያልሆነ ነገር ለምንድን ነው እየፈጠርሽ የምታወሪው ሲጀመር? ብቻ የፈራሁት ነገር ያ የደሃ ልጅ ከልስትሮ ፍቅር ይዞሽ እንዳይሆን። ሪቾ እንዴ ላፍሽ ለካት ይኖርሽ እንጂ ምን ተማርኛ ነው የምታወሪው? ማይሆን ነገር አታውሪ። እንደዛ ይባል ነው ሰው ድህነቱማ የማይካር ነገር ነው። እንደዛ ይባል እውነት ማለት ሁላችንም ሰዎች ነን አይደለ? እንደዛ ማለት አግባብ አይደለም። ከሰውም ሰው አለው ብዬ ነው። ብቻ ያ የደሃ ልጅ ሊስትሮ ልኩን አሳየዋለሁ። እንደዛ ይባል ሲጀመር ያምሻል እንዴ? አንቺ ሰው ነሽ ስለሰው እንዴት እንደምትናገሪልሽ ተስቀና ሁለት ነው ቤት እናክለሽ ወይ አንተ? አቤት። እኔን ነው? አዎ አንተን ነው። አቤት። ምን ልታዘዝ? ጓደኛዬ ምን አስነክታት ነው? ማናት? የትኛዋ ጓደኛሽ? ምን አባት አስመስላለህ? ያረከውን ታውቃለህ? ኧረ እህት ሰው ተመሳስሎብሽ እንዳይሆን። ጭራሽ ትቀልድብኛለህ? የደሃ ልጅ የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ ኃጢአቴን አክብደሽ ልባን አልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ግርግም መወለዱን የነጠበ ጨርቁን ኃጢአት አርግቦበት ነው ጻድቅ ስራው ያስኮነነው እውነቱ ነው ያሰቀለው። ጻድቅ ስራው ያስኮነነው እውነቱ ነው ያሰቀለው። ማጣት ማለት ላለመዲ ፍየል ወዲያ ሽመል ወዲህ